እኔ 200 ብር እኔ ለኔ 200 ብር አለሜ ነች። እቺ ለኔ እቺ 200 ብር ለኔ አለሜ ነች። ላንተ አላቅ I can live a very fine life ደህን በዚህ ማሳለፍ ትችላለህ። ይሄ ማለት አልጨርሰው በጣም በሲምፕል ነገር ነው እንትን ይሄም ብር እኔ አልጨርሰው እመቤቴን እኔ በዚህ ብር I can make like this እንደዚህ I can live with this ብር happy እሺ ከሰውነት ክፍላችን እንግዲህ በጣም የሚገርመው አንጎል ነው አይደለ? አንጎላችን የተለያዩ ፓርቶች አሉት እነ ሂፖካምፐስ ኮርፐስ ካሉዝም ሂፖካምፐስ አሁን ሚሞሪያችንን ዳታችንን ስቶር የሚደረግበት ቦታ ነው። ኮርፐስ ካሉዝም ደግሞ እዚህ ጋር ላሳያችሁ ሌፍት እና ራይት ብሬናችንን የአንጎላችን ብሪጅ የሚባል ቦታ ነው። እሱን የሚለያዩበት ቦታ ነው this one is corpus callosum እና አንጎላችን ላይ የተለያዩ ጉዳቶች ሊደርሱ ይችላሉ። እንደ ጉዳቱ መጠን ሕክምና ይደረጋል። ግን ደግሞ ሕክምና እስኪደረግልን ወይ ምናምን ደግሞ ከህዝቡ ጋር ተቀላቅለን ሰርቫይቭ ልናደርግ እንችላለን። ምን ለማለት ፈልጌ ነው 200 ብር በቀን የሚበቃው ሰው የሆነ 5000 ብር ምናምን የሚጠጋ ገንዘብ ይዞ አይዞርም ወይ ደግሞ ማን አቶ ብሩክ ሳቬጅ ነው። ብሩክ በጣም እንዲህ ሲያወራ ይችላል። እኔ እንትን እንደሆነ ገና እንትኑን ብሬክ ዳውን ሲያደርግ ነው። ያንጎል ደግሞ ያው አትከራከሩ። እዛ ነው ባለሙያ ኤምአርአይ ነው የሚሰራው ገልጾ እያሳየ ሰላም ነው። Oh my god የሚገርም ነገር ነው። No, እሱ ነው እንደ ይገረመ the war the Ethio-Eritrean war I was in the middle of the war. What? ገብተዋል ሰው ተከበናል. The only thing I got is ሳንጃ ነው ያስኩት ሳንጃ ነው ያለኝ ሰው ተከበናል። ማሰብ ያለብኝ ወይ ወደ ላይ ወይ ወደ ታች ነበር። ሰው አጠገቤ የነበረ ወደ ታች ነው። ቆፈርኩ No way yes way I find a way yes way ቆፍሬ 30 ደቂቃ ጋንታይን ይዤ ቆፍሬ ብቀሰል ጦር ኃይሎች ከኤርትራ ጦር ኃይሎች አይዴጌ ፊልም የሚመስል ገረመህ ብሮ ሶ እግረኛ ከመሆኔ በፊት ሄሊኮፕተር ላይ ነበረ ተኳሽ ነበር መትረየስ ተኳሽ ነበር ሄጅ ጌት የመጣ ይመስላል መትረየስ ተኳሽ ነበር ሶ አይ ዋዝ በቃ እየተኮስኩ ነበረ ጠላት እያጠቃን ነው ሶ በዛ ሩምታ ውስጥ ጥይት አለቀማ ጥይት ሲያልቅብኝ ፓይለቱን ዝቅ አድርገው አልኩት ለምን አለኝ እኔን እመነኝ ዝቅ አድርገውና ወደ ኋላ ንደው አልኩት ዝቅ ሲያደርገው ኮፍያቸውን እያወለኩ በጉርኩ No way እዛ መልኩ ጠላትን ረታ yes way የቤተሰብ ጨዋታ ላይ ያለው መኪናና የኢትዮጵያ ሰላም መች ነው የሚመጡት? ነጋ ጠባ 00 እየተባለ ቢጮህብንም በተደጋጋሚ እንደምናየው ከሆነ 00 የሆነው መኪናው ሳይሆን ሽልማቱ ነው። ኑግና ለውዝ ከፍተኛ የሆኑ የቅባት እህሎች ናቸው ተብሎ ቢታመንም አዲስ በተገኘ ጥናት ከፍተኛ ቅባት ባለስልጣኖች ናቸው። ኢትዮጵያ ውስጥ ያሉት ባለስልጣኖች ኪሳቸው ቢጨመቅ ለ2000 ሰዎች የሥራ ዕድል የሚፈጥር የዘይት ፋብሪካ የሚከፍት ሲሆን ባለስልጣናቱ ግን የኪሳቸው ወዝ በደሞዝ ብቻ የመጣ እንደሆነ በተደጋጋሚ ይናገራሉ። የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለበልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሐሳብ ነው። በጣም ወድጄዋለሁ።